ባይዘው ይሄ ነገር እነ ክርስትናም የተመሰገነ ነው እግዚአብሔር ያዘዘው ነው ኢየሱስ ያዘዘው ምክንያቱም ሙሉ ታሪኩን ስንረዳ እነዚህ ሰዎች ምን አርገው ነበር ምንስ ነው ያለው ለምንስ ነው እንደዚህ ለሁም እግሮቻቸውም እንዲቆረጥ አዘዙ يا إلهي قد أتيتك والتعب في القلب طال كل درب قد سلكته لم أجد فيه الوصال كنت أرجو في الحياة ይህን ቅጥፈት ከዚህ በፊት ከዓመታት በፊት ለዚሁ ግለሰብ ለራሱ መልስ ሰጥቸው ነበር ድጋሚ መጥቷል ከመጣኛ እንቀበላለን እስቲ ቪዲዮ እናድምጠው ግድያ ቢመስላችሁ ግድያ መሰላችሁ ግድያ እንደው በሰይፍ አንገት ቀልት መሰላችሁ ላ እንወደምጡ እጆቻቸው እንዲቆረጡ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም ወአርጁለሁም እግሮቻቸውም እንዲቆረጥ አዘዙ ወሱሚራት አዕዩንሁም አይኖቻቸው እንዲወለቅ አዘዙ እጆቻቸው እንዲቆረጥ እግራቸው እንዲቆረጥ አይናቸው እንዲወልቅ ወተርኩሁም ፊል ሐርብ ቪዲዮ ላይ እንደተመለከታችሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ አደገኛ ጨካኝ ገዳይ አድርጎ ለመሳል ሞክሯል ወንድማችን ሙስሊም ወንድማችን የእርሱን ቪዲዮ ነው ለመጠቀም የሞከረው ሙስሊም ወንድማችን ሲገልጽ በራሱ መንገድ ገልጾታል በተቻለ መጠን ከዚህ በፊት እንዳልኩት አንድን ሐዲስ ስንማር አጠቃላይ በዛ ሐዲስ ዙሪያ ያሉት ነገራቶች መግለጹ የተሻለ ነው በማስተማር ደረጃ ሲሆን ምክንያቱም ቢያንስ በምንናገራቸው ነገራቶች ቃላቶቻችን ተመልሰው በጦር እስልምናን የሚወጉ መሆን መቻል የለባቸውም ዲኑን የሚወጉ ፊትና የሚቀሰቅሱ መሆን መቻል የለባቸውም ዲንን ከማገዝ እንጂ ያለባቸው መጉዳት የለባቸውም እና ማለት ነው ሐዲሱ የዑወይናን ታሪክ አስመልክቶ የመጣ ነው ይህ የምትመለከቱት ሐዲስ በሰሒህ አልቡኻሪ ላይ የሚገኝ ሐዲስ ነው ሰሒህ አልቡኻሪ ሁለት ቦታ ይገኛል ያው እኛ ዋናውን ሐሳብ የተነሳበትን ሐዲሱን እንመልከተው ማለት ነው እዚህ ጋር በስክሪን ተመለከቱታላችሁ ሰሒህ አልቡኻሪ ላይ የአነስ ብን ማሊክ ረዲየላሁ ዐንሁ ሐዲስ ነው ከዑረይና የመጡ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እኛ ሸሃዳ ይዘናል አሉ ከዛ ደግሞ ታመናል ብለው መድኃኒት ፍለጋ ወደ ነብዩ መጡ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነዚህ ሰዎች ግመል ከነሱ ጋር ደግሞ እረኛ ሰጧቸውና ምን አሏቸው ኢሽረቡ ሚን አልባኒሃ ወአብዋሊሃ አሉ ከለበኗ ከወተቷና ከሽንቷ ቀላቅላችሁ ጠጡ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መድኃኒት ስለሆነ ማለት እነዚህ ሰዎች ሄዱ ከዛም በኋላ ልክ እንደተባለው ያንን መጠጣት ሲጀምሩ ተሻራቸው حتى اذا برئوا ይላል እዚህ ሰሒህ አልቡኻሪ ሌላ ሰነድ ላይ حتى اذا برئوا የተሻራቸው ጊዜ እነዚህ ሰዎች ምን አሉ ከፈሩ بعد اسلامهم ከሰለሙ በኋላ ካዱ وقتلوا راعي النبي صلى الله عليه وسلم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራዒን ወይም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ግመል ጠባቂ የሆነን አካል ምን አደረጉ ገደሉት ግመሏንም ይዘው ሄዱ ማለት ነው ከዛ ይህ ነገር ማን ጋር ደረሰ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደረሰ فبلغن النبي صلى الله عليه وسلم ነብዩ ጋር ሲደርስ فبعث الطلب في آثارهم በሌላ ሰነድ في إثرهم በሚል መጥቷል ነብዩ እነዚህ ሰዎች ይያዙ ዘንድ አዘዙ ከተያዙ በኋላ فأمر بهم فسمروا أعينهم ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘዙና የነዚህ ሰዎች አይን ሰመሩ يعني فاق የነዚህ ሰዎች አይን በጋለ ብረት እንድትወጣ ተደረገች ማለት ነው ከዚህ በፊት በቲክቶክ ቪዲዮ ላይ ተዳበሰች ብያለሁ ገለጻ ነው ለመግለጽ የሞከርኩበት ነው ፋቅ ማለት ነው ወይም ደግሞ ሞር ሰሪህ ስናረገው አይናቸው በዛ እንዲወጣ ተደረገ ማለት ነው وقطع ايديهم اي قطعوا ايديهم እጃቸው ተቆረጠ ወይም ደግሞ ቁረጡ እንዲቆርጡ ነብዩ አዘዙ ማለት ነው ከዛ እዛው ተጣሉ ነው ሐዲሱ ይሄ ነው ከላይ ስንመለከተው የሐዲስ ጭካኔ ተሞላበት ይመስላል ምን እንደዛ ነገር ይመስላል ላ ሐዲሱ ግን እንደዛ አይደለም ይሄ ሐዲሱን ላልተረዳ ነው ምክንያቱም ሙሉ ታሪኩን ስንረዳ እነዚህ ሰዎች ምን አርገው ነበር ለምንስ ነው እንደዚህ የተደረጉት ሰሂህ ሙስሊም ላይ እንግባ ሰሂህ ሙስሊም አነስ ብን ማሊክ ረዲየላሁ ዐንሁ ራሱ በዘገበው ሐዲስ ላይ ምን ይላል ኢንማ ሰመለ ነብዩ ሰለላሁ ዐለይሂ ወሰለም አዕዩነ ኡላኢክ لانهم سملوا اعين الرعاء ያንን የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ራዒ ወይም ደግሞ የሳቸውን እረኛ አይኑን አውጥተውት ነበር ለዛ ነው በጋለ ብረት እንዳወጡት በጋለ ብረት የነሱም አይን እንዲወጣ ተደረገ ማለት ነው ይህ ደግሞ የተደረገው ልክ
እነሱ የፈጸሙትን ነገር ቂሳስ ነው፣ ልክ እንዳደረጉት ነው የተደረገው። የገደለ አካል እንደሚገደለው ሁሉ ማለት ነው። ይኸው የምትመለከቱትን ኢማም እብን አልጀውዚ ረሕመቱላሂ ዐለይህ ምን ብለው ያስቀምጣሉ? ወቀድ ቃለ ልዑለማ ኢነማ ሰመለ አዕዩነ ኡላኢክ ሊአነሁም ሰመሉ አዕዩነ ሪዓ ፈቅተሰ ሚንሁም ቢሚስሊ ማ ፈዐሉ። ዑለማዎች እንዲህ ብለዋል፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህ እነዚህ ሰዎች ልክ እንዳደረጉት የእሱን አይን እንዳወጡት የእነሱም አይን በጋለ ብረት እንዲወጣ ተደረገ። ልክ እንዳደረጉት ደግሞ አደረጉ። በቃ ቂሳስ ነው የተደረገው። ልክ እንዳደረገው መደረግ ማለት ነው። ከማ ተዲኑ ቱዳን፣ እንደምታደርገው ትደረጋለህና ማለት ነው። በተመሳሳይ ደረጃ ኢማም አልበይሀቂ ረሕመቱላሂ ዐለይህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ሐዲስ አስመልክቶ አን አነስ አነ ነቢይ ሰለላሁ ዐለይሂ ወሰለም ኢነማ ሰመለ አዕዩነ ኡላኢክ ሊአነሁም ሰመሉ አዕዩነ ሪዓ፣ ያንን እረኛ አይኑን በማውጣታቸው ምክንያት በጋለ ብረት የነሱም አይን በጋለ ብረት ምክንያት እንዲወጣ ተደረገ ነው። ይህ ደግሞ ምንድነው? ቂሳስ ነው፣ ወይም እንዳደረጉት መደረግ ማለት ነው። ወለኩም ፊል ቂሳስ ሐያት ብሏል አላህ። ልክ እንዳደረጉት መደረግ። አድዋኡል በያን ለኢማም አሽንቂጢ ረሕመቱላሂ ዐለይህ ምን ብለው ያስቀምጣሉ? ወቀድ ሰበተ ፊ ሰሒሕ ሙስሊም ወገይሪህ አነሁ ሰለላሁ ዐለይሂ ወሰለም ኢነማ ሰመለ አዕዩነሁም ቂሳሳ። ሰሒሕ ሙስሊምና በሌሎችም ላይ ሳቢት ሆኗል። ሰሒሕ ደረጃ የመጣ ሐዲስ አለ። ነቢዩ መሐመድ የነዚህ አይን እንዲወጣ ያደረጉት ልክ እነሱ እንዳደረጉት ነው። አውጥተው ነበር የሰው አይን፣ የነሱም አይን በተመሳሳይ ደረጃ እንዲወጣ ተደረገ ብለው ነው የሚያስቀምጡት ማለት ነው። ሌላም ልጥቀስላችሁ፣ ዛድል መዓድ ፊ ሀዲ ኸይሪል ዒባድ ትልቁ ዓሊም ኢማም እብን አልቀይም ረሕመቱላሂ ዐለይህ ምን ብለው ያስቀምጣሉ? ወአነሁ ዩፍዐሉ ቢልጃኒ ከማ ፈዐል። ከዚህ ሐዲስ ምን እንረዳለን ካሉ በኋላ ልክ አንድ የሰውን አካል ያጎደለ አካል ልክ እንዳደረገው ይደረጋል አሉ። ፈኢነሁም ለማ ሰመሉ ዐይነን፣ የሰውን አይን ያጠፉ ጊዜ አራዒ ማለት ነው፣ ያን አይን አራዒ ያንን የእረኛውን አይን ባወጡ ጊዜ የእነሱም አይን እንዲወጣ ተደረገ ብለው ነው የሚያስቀምጠው ማለት ነው። ሱብሓነላህ። ይህ ምንድን ነው? የሰዎችን መብት ማስከበርም ጭምር ነው። ልክ እንዳደረግከው መደረግ ማለት ነው። ባይዘው ይህ ነገር እነ ክርስትናም የተመሰገነ ነው። እግዚአብሔር ያዘዘው ነው፣ ኢየሱስ ያዘዘው ነው ማለት ነው። ኢየሱስ አዎን አንድ ሰው አይን ካጠፋ አይኑ እንዲጠፋ፣ እጅ ከቆረጠ እጁ እንዲቆረጥ፣ እግሩ ከተቆረጠ እግሩ እንዲቆረጥ ኢየሱስ አዟል። ምክንያቱም ኢየሱስ እግዚአብሔር ነው ብለው ስለሚያምኑ ማለት ነው። ዘጸአት ምዕራፍ 21 ቁጥር 24 ላይ አይንን በአይን ጥርስን በጥርስ እጅን በእጅ እግርን በእግር ቃጠሎን በቃጠሎ ቁስልን በቁስል ግርፋትን በግርፋት ታስከፍላለህ። አይን ያጠፋ አይኑ ነው የሚጠፋው። እጅ የቆረጠ እጁ ነው የሚቆረጠው። እግር የቆረጠ እግሩ ነው የሚቆረጠው። ጥርስ የሰበረ ጥርሱ ነው የሚሰበር። በል እንደውም እሱ አይደለም ሰውን እንኳን ቢሰድብ ይላል ወይም ቢደበድብ ይላል፣ ሰውን ደብድቦ የገደለ ነው ምን ይደረጋል? ይገደላል። አባት እናቱን የሰደበ ምን ይደረጋል? ይገደላል። ይህ እንግዲህ የእግዚአብሔር ሕግ ነው። የእግዚአብሔር ሕግ ተሽሯል ምናምን እንዳትሉ ደግሞ ባባ ሽኖዳ የኮፕቲክ ቤተክርስቲያን ቄስ ነው። እንዲሁም በኢትዮጵያ ብዙ መጽሐፍቶቻቸው ተተርጉመው ሰዎች ይጠቀሙታል። በመጽሐፋቸው ላይ ሰነዋት መዓ አስኢለቲ ናስ በተሰኘው መጽሐፋቸው ቮሊዩም 4 ላይ ይህንን ጥያቄ ይጠየቃሉ። ምን ተብለው ይጠየቃሉ? እንደው ክርስትና አይሁድን የሚሽር ነው ወይ የሚያስተካክል ነው ወይ? ወሀሊል መሲሕያ ሰሐሐት ማድየተል ይሁድያ ብለው ሲጠየቁ ምን አሉ? አመ ዲያና ፈህየ ሚነላህ፣ ሃይማኖት ከአላህ ነው አሉ። ስለ አይሁድነት እያወሩ ነው። ማ የመሱሃ የመሱላህ ዋዲዐሃ፣ እርሷን የሚነካ አላህ እንደነካ ነው። እሱ ነውና ያስቀምጠዋል። እንዲሁም ወየመሰ ረሱል አልዓዚመ ሙሳንም የሚነካ አለዚ ጃአ ቢሃ ሚን ዒንዲላህ፣ ሙሳን የሚነካ ከአላህ ዘንድ ይዞ የመጣውን ነገር የሚነካ ልክ ምንድን ነው አለ? አላህን እንደነካ ነው አለ። ወየመሰ አይደን ተውራህ፣ እንዲሁም ኦሪትን ወይም ተውራትን የሚነካ ልክ እንደነካ ነው አለ። አለቲ ኢሕተወት ልየሁድያ፣ አይሁዶች የያዙት የሆነው ማለት ነው። የሁዲነትን አጠቃላይ የያዘች የሆነው ማለት ነው። ወለቲ አውሓ ቢሃ አላህ አልሁዳ ወኑር፣ የሰዎችን ምሪትና ብርሃን ያደረገባትን የሚነካ ልክ አላህ እንደነካ ነው አለ። ይህ ህግ ብርሃን የለውም? ብርሃን አይደለም? ምሪትስ አይደለም? ይህ ህግ ምሪትም ነው ብርሃንም ነው። ምክንያቱም የእግዚአብሔር ህግ ነውና ማለት ነው። ስለዚህ እግዚአብሔር ባስቀመጠው ህግ ራሱ ነብዩን ብንዳኝ ትክክል ናቸው፣ አልተሳሳቱም ማለት ነው። አንድም ክርስቲያን ይህንን ሐዲስ አንስተው ነብዩን ሊወቅስ አይችልም ማለት ነው በምንም ተአምር። እንግዲህ በዚህ መንገድ ይህንን ሐዲስ መልስ መስጠት እንችላለን። ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ እንዲሁም ቻናላችንን ሰብስክራይብ አድርገው ለብዙ ሰው እንዲዳረስ አድርጉ። ኢንሻአላህ በቀጣይ በሌሎች መልሶች የምንመጣ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።